ጋግሜ በኃጢአት ወድቃለሁ ምን ላድርግ? እንደዚህ የሚል ሐሳብ ላይ ካለ እነዚህን 6 ነገሮች አድርግ። የመጀመሪያው ነገር ተስፋ መቁረጥ አይገባም። ክርስቲያን በባህሪው ተስፋ የሚቆርጥ ሳይሆን የማይቆርጥ ነው። ምክንያቱም የያዘው እግዚአብሔርን ስለሆነ ወድቀን እንድንቀር የሚፈልገው ኃይል ሲሰራ ደግሞ በብርታት የሚያቆመን እግዚአብሔር ዘወትር ከኛ ጋር አለና ተስፋ መቁረጥ መሞት የለብንም። ስለዚህም የሞትን ወይም የወደቀን በሚመስለን ሰዓቶች ሁሉ ተስፋ ሳንቆርጥ መቆምና መነሳት አለብን። ሁለተኛው ነገር ደግሞ ውድቀትህን ያመጣው ይህንን ድካም ያመጣው ነገር ምንድነው የሚለውን ነገር ለመረዳት ሞክር። ምናልባት በጓደኛ ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል፣ በነበረብህ ክፉ ልማዶች ሊሆኑ ይችላሉ። ስለዚህ ውድቀትህ እንዴት የመጣ ነው የሚለውን መረዳት እንዲሁ ለቀጣዩ መፍትሄ ለማስቀመጥ የሚረዳ ይሆናል። ሶስተኛው ነገር ምንም ያህል እየደጋገምክ ብትወድቅም ነገር ግን ንስሐ ለመግባት እንዲሁም ደግሞ ከካህኑ ምክርን ለመቀበል ወደ ኋላ አትበል። ስለዚህ ሁሌ ለንስሐ የተዘጋጀ ለንስሐ የበረታ ሰውነት እንዲኖርህ ዳግም ሰውነትህን ልታነሳው ዳግም ወደዛ ደግሞ ልታበረታው ይገባል። በአራተኛነት ደግሞ ወደ ኃጢአቱ እየመራህ ያለው ነገር ወይም ደግሞ እየመራህ ያለው የምታውቀው መንገድ ካለም እሱን ልታቆመው ይገባል። ምክንያቱም እግዚአብሔር አምላክ ኃጢአትን እንደሚጠላ ወደ ኃጢአት ደግሞ የሚወስደንን መንገድ አይወደውም፣ ወይም ወደ ኃጢአት የሚወስደንን መንገድ ደግሞ ይጠላዋል። ቅድም ላይ ውድቀትህን እንዴት እንዳመጣው ራስን ስታስብ ከዛ በፊት ግን እየመራህ ያለም ደግሞ መንገድ ካለ ያንንም መንገድ ልታቆመው ይገባል ማለት ነው። ምክንያቱም ውድቀትህን የሚያፋጠን ውድቀትህን ደግሞ የሚያሰፋ ከሚሆኑ ነገሮች ውስጥ አንዱ የኃጢአት መንገድ ስለሆነ ማለት። በአምስተኛነት ደግሞ መንፈሳዊ ምግባራትን እያበረታ መሄድ በጸሎት፣ በጾም፣ በስግደት እነዚህን የሚመስሉ መንፈሳዊ ነገሮች ሰውነትህ ላይ የበረቱ በሚሄዱበት ሰዓት ሊፈታተን የሚፈልገው ሊይዘ የሚፈልገውን ኃይል ደግሞ የምትጥልበትን ነገር እያደረግክ ስለሆነ በአንተ ሰውነት ላይ የሚቆይበት በአንተ ሰውነት ላይ በአንተ ቤት ውስጥ የሚበረታበትን ነገር ታሳጣዋለህ። በስድስተኛነትና በደንብ ልታውቀው የሚገባው ትልቁ ነገር ልክ ስትወድቅ በቃ ኃጢአቱን አንዴ ወድቄበታለሁና ኃጢአቱ ላይ የደጋገምኩ ልቆይ ማለት የለብህም። ስለዚህም ወዲያው መነሳት ያስፈልጋል። ምክንያቱም ወደቅ እንዳለ ሁሉ መነሳት ያለበትን እምነት ወይም ደግሞ መነሳት ያለበትን ደግሞ ትልቁን አባት ስለሆነ ያስከው ዘወትር ከወደክበት ነገር ላይ ሳትቀር እየተነሳ ልትቆም ይገባል። ስለዚህ ኃጢአቱ እንዲደጋገም አንዴ ገብቼበታለሁ አንዴ ቦክቼበታለሁ ስለዚህ እዛው ልቀር ብለህ ልታስብ አይገባም። ምክንያቱም ብዙዎቻችን እንደምናስበው የወደቅንባቸው ነገሮች ላይ ሁሉ መነሳት የማንችል ይመስለን ይሆናል። ነገር ግን እንችላለን። ምክንያቱም የያዝነው እግዚአብሔርን ስለሆነን ከብዙ መውደቆች በኋላ ትልቁን ሽልማቶች ሊሰጥ የሚችል በብዙ ኃጢአቶች ከመያዝ በብዙ ኃጢአት ውስጥ ከመቆሸሽ በኋላ ደግሞ በክብር ሊያከብር የሚወድ ታላቅ አምላክ እንዳለን መዘንጋት የለብንም።